በዚሁ ግን አርሰናል ቶፕ 10 ካሉ ቡድኖች አወይ የሚቀረው የሶስት ቡድን ጨዋታዎች ብቻ ነው። ጥሩ ነው። አድቫንቴጅ ነው፣ ትልቅ አድቫንቴጅ ነው። ቶፕ 10 ካሉ ቡድኖች አወይ ሶስት ቡድኖች ጋር ነው የሚገጥመው። ያ ጥሩ አድቫንቴጅ ነው እና የገና ሰሞን ላይ ፕሪሚየር ሊጉ አናት ላይ መሆኑ አሁንም ለአርሰናል የሚሰጠው ትልቅ ፍሌቨር አለ ብዬ አስባለሁ። ዋንጫው ከማግኘት አኳያ ግን በፕሪሚየር ሊጉ እንግሊዝ ፕሪሚየር ሊግ 1992 ላይ ከተመሰረተ ጊዜ አንስቶ ገና ሰሞን ላይ መሪ የነበሩ ክለቦች ከ33 ሲዝኖች ውስጥ 17ቱ መሪዎቹ ዋንጫውን አንስተዋል። ግን የአርሰናል ደጋፊዎች ዘንድሮ እኔም የሰሟቸው አንዳንድ መገጣጠሞችን ለማስታወስ ያክል ሊቨርፑል ለምሳሌ አሁን በኤርገን ክሎፕ ዋንጫ ሲያነሳ 5ኛ ጊዜ ላይ ደርሶ ነው። ክሪስማስ ላይ 5ኛ ጊዜ መሪ ሆኖ ነው የእንግሊዝ ፕሪሚየር ሊግ ከ1992 በኋላ ለአራት ጊዜ የክሪስማስ መሪ ሆኖ ያውቃል ሊቨርፑል። ግን በአራቱም አጋጣሚ ዋንጫውን አላሳካ። ግን በ5ኛው በኤርገን ክሎፕ ስር 5ኛው ላይ ዋንጫ አነሳ። ማይክል አርቴታም ዘንድሮ አርሰናል የክሪስማስ ወቅት የፕሪሚየር ሊጉ አናት ሲሆን ለ5ኛ ጊዜ ነው። ስለዚህ ልክ እንደ ሊቨርፑል አርሰናልም የፕሪሚየር ሊጉን ዋንጫ ሊያነሳ ይችላል የሚሉ ግምቶችን አይቻለሁ። ግን በፕሪሚየር ሊጉ በአጠቃላይ በ33 ሲዝኖች 17ቱን ወይም በመቶኛ ፐርሰንት ስንገልጸው 51.5 በመቶዎቹ የገና ሰሞን ላይ መሪ የነበሩ ክለቦች ዋንጫውን አሳክተዋል። ካላሳኩ ክለቦች ውስጥ የሚጠቀሱት ለምሳሌ ኖርዊች ሲቲ፣ ሊቨርፑል ራሱ 1996፣ ማንቸስተር ዩናይትድ 1997፣ አስቶን ቪላ 1998፣ ሊድስ፣ ኒውካስትል ዩናይትድ ራሱ፣ አርሰናል 2002፣ ከዛ በተጨማሪ ዩናይትድ 2003 ላይ፣ አርሰናል 2007 ሶስተኛ፣ ሊቨርፑል 2008 ሁለተኛ እና እነዚህ ክለቦች በገና ሰሞን አንደኛ ሆነው ግን ዋንጫውን አላሳኩም። ሊቨርፑል 2013 ላይ፣ በአጠቃላይ ሊቨርፑል 2018 ላይ፣ ከዛ 2019 ነው ሊቨርፑል ዋንጫውን ማሳካት የቻለው። ግን ኢን ሪሰንት ይርስ አርሰናል በገና ሰሞን መሪ ሆኗል። ዘንድሮስ የሚለው ነገር ይጠበቃል። ያለፉት ዓመታት ላይ ግን የነበረው ስኳድ ዴቭዝ የለም። ዘንድሮ ግን አለ። ምንም አይነት ርኅራሄ ይሰጠዋል ብዬ አላምንም ለማይክል አርቴታ ብዬ ነው የማስበው። እንግዲህ ቀጣይ የሚደረጉ መርሃ ግብሮች ባለፈው ዓመት አሁን ስለ ሮበን አሞሪም ስናነሳ ምን አለን? ባለፈው ዩናይትድን ነጥብ የሚቀሙ ክለቦችን ለማሸነፍ ሞክረዋል ወይም ነጥብ ለማግኘት ሞክረዋል። ኖቲንግሃም፣ ቶትንሃም፣ ብራይተን እያለን ነበር እና አርቴታም ባለፈው ዓመት ዋንጫውን የነሱትን ክለቦች በቀጣይ ያገኛል፣ እያገኘም ነው። ኤቨርተንን አሸንፏል 1-0 ባለፈው ዓመት ያስጣለውን ቡድን። ዲስ ኢዝ ሪቬንጅ። ለኔክስት ደግሞ ብራይተንን ያገኛል። የዲክላን ራይስ ቀይ ካርድ ያቻ ውጤቱ ቪላን ያገኛል። የዚህኛው ዓመት ሽንፈት አለ፣ የካቻምናዎቹ ሽንፈቶች አሉ። ዲስ ኢዝ ኦልሶ ሌላ ለበቀል የሚደረግ መርሃ ግብር ነው። በርንማውዝ አለ፣ ራሱ ሊቨርፑል አለ። እነዚህ ጨዋታዎች የአርሰናልን የዋንጫ ጉዞ ሊጠቁሙ ይችላሉ ብዬ አስባለሁ። በእርግጥ ሆም ማች ለሚደረጉ መርሃ ግብሮች ደግሞ ሌላ አድቫንቴጅ ይሆናሉ ብዬ አስባለሁ። ግን ትናንትና የሚታማውን የአርሰናል ክሬቲቪቲ በቅያሪ በልዋጭ ተጫዋቾችም ገብቶ ክሪስታል ፓላስ ላይ ጥሩ የሆነ ብቃቱን አሳይቷል። በቀጣይ እንግዲህ ዛሬ ኢቭ ነው አይደል? የፈረንጆቹ አዲስ የክሪስማስ ኢቭ ነው፣ ነገ ነው ገና የሚያከብሩት። ስለዚህ ከገና በኋላ ደግሞ አርሰናል በቀጣይ ብራይተንን የሚገጥምበት ጨዋታ ይጠበቃል። ብራይተን ያው ሰሞኑኛ አቋሙ ጥሩ አይደለም፣ ግን የጨዋታ መደራረቦች እንዳያመጡብህ ተጫዋቾችን ከጉዳት ፕሮቴክት ማድረግ ይጠበቅብሃል። እያንዳንዱ ነጥቦች አሁን አስፈላጊ ናቸው፣ ምክንያቱም ሴቲ ከኋላ እየተነፈሰ ይገኛል። የቀጣይ መርሃ ግብሮችን ክሪቲካሊ መታየት አለባቸው።